ስታፈቅር ብቻ የምታደርጋቸው 3 ነገሮች። አንድ ሰው እንደማይወድህ መረዳት በጣም ቀላል ነው። ፊቱን አይተህ ታውቀዋለህ። እንደሚያፈቅርህ ማወቅ ግን በጣም ከባድ ነው። የሴቶች ባህሪና ተፈጥሮ ለወንዶች በጣም አስቸጋሪ ነው። ዛሬ ይቺ ልጅ ታፈቅረኛለች ወይስ ብለህ ግራ የምትጋባ ወንድ ካለህ መልስ ይዤልህ መጥቻለሁ። ልብ ብለህ ስማኝ። አንዳንድ ሴቶች ተጠራጣሪዎች ናቸው። አንዳንዶቹ ግራ አጋቢ፣ ሌሎቹ ደግሞ ምንም ፍንጭ የማይሰጡ ሊሆኑ ይችላሉ። የፍቅር ቀጠሮ ባለሙያዎች ሴቶች ከልባቸው ሲያፈቅሩ በዋናነት 3 ምልክቶች ያሳያሉ በሚል አስቀምጠዋል። እነዛን ነገሮች እኔ በሳቢሳ ነግራችኋለሁ። ለሳቢሳ ሚዲያ አዲስ ሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው አምሮባት እንድታያት ትፈልጋለች። ውብ ለመሆን ትሞክራለች። ከወትሮ በተለየ አንተ ጋር ስትሆን መሽቀርቀርና ማማር ታዘወትራለች። በተቃራኒው ደግሞ ሳይዋቡ አንተን ድንገት ካዩህ እንኳን ይደበቃሉ። ከፈለገችህ በተቻላት መጠን ምርጥ ለመሆን ጥረት ታደርጋለች። መልካም ሆናም እንድታያት ትፈልጋለች። ልታማልልህ ትሞክራለች። የተለየ ልብስ፣ ሽቶ፣ ጫማ፣ መዋቢያዎችን ትጠቀማለች። ጥሩ ልብስ ባይኖራትም እንኳን የእናቷን ወይም የጓደኛዋን ተውሳ እንዲያምርባት ትለብሳለች። ስለምትወድህ፣ ስለምታፈቅርህ፣ አንተን የእሷ ማድረግ ስለምትፈልግ ወይም ደግሞ ከሌሎች ሴቶች ተሽላ መገኘትን፣ ከሌሎች ሴቶች የተዋበች እንደሆነች ለአንተ ማሳየት ስለምትፈልግ በቻለችው መጠን ውብ ሆና ለመታየት ለአንተ ትፈልጋለች። እንዲሁም አንዳንድ ጊዜ አንዳንድ ሴቶች ካንተ ውጪ ወይም ደግሞ ካንተ ጋር ሳይሆኑ ለብቻቸው ሰፈር ላይ ተሽቀርቅራ ወይም እንደዚህ የሆነ ነገር ዝም ብላ ሳትደምቅ ሳትዋብ ስታያት ልትደበቅና ልሸሽ ትችላለች። ያ ስል ግን አንዳንድ ጊዜ ይሄ ዝም ብላ በጣም ኮስሞቲክስ የምታበዛ ሴት ምናምን ማለት አይደለም። ወይም ደግሞ ኮስሞቲክስ ሳትቀባ ዝንጀሮ የምትመስል ስትቀባ ደግሞ ቆንጆ የሆነችን ሴት እያልኩ አይደለም። ግን በተወሰነ መልኩ ትለያታለህ። በጣም ቀላል ነው ለመለየት እና በቻለችው መጠን ቆንጆ ሽቶዎችን፣ ቆንጆ ልብሶችን ለመልበስ ትሞክራለች። ተውባ መታየት አምሮባት ውብ ሆና እንድታያት ትፈልጋለች። ለምን? እሷን እንድትወዳት ስለምትፈልግ። ያም የሆነው ስለምታፈቅር፣ ስለምትወድህ ሌላ ሴት እንዳታይ፣ ሌላ ሴት እንዳትወድባት እሷ ቆንጆ እንደሆነች ውብ እንደሆነች ልታሳይ ትፈልጋለች። ተፈጥሯዊ ውበት አላት። አዎ ቆንጆ ናት። ግን ደግሞ አንዳንድ ጊዜ ተፈጥሯዊ ውበትን የሚያጎሉ ነገሮችን ለማድረግ ትሞክራለች። ተውበታለኝ ግን ደግሞ ስትደምቅ የባሰ ስትለብስ ቆንጆ ልብስ ቆንጆ ሽቶ ስትቀባ ምን አይነት ውብ እንደሆነች ልታሳይህና ልትይዝ ትፈልጋለች። ሌላ ቦታ እንዳትሄድ፣ ሌላ ቦታ ሌላ ሴት ጋር ትኩረትህን እንዳታደርግ፣ ትኩረትህን እሷ ጋር እንድታደርግ አንተ ጋር ማለት እሷ ጋር እንድትሆን ስለምትፈልግ ውብ ሆና አምራ ለመታየት ትሞክራለች፣ ትፈልጋለች። ውብ ሆና እንድታያትም ታደርጋለች። በቻለችው መጠን የቻለችውን አይነት ጥረት ታደርጋለች። የምታፈቅርህ ሴት። ሁለተኛው በትኩረት ታይሃለች። በአይኗ ደግሞ ትከታተልሃለች። መንገድ ላይ፣ ትምህርት ቤት፣ ጂም ቤት፣ መጠጥ ወይም ምግብ ቤት ሊሆን ይችላል። አንዲት ቆንጆ ልጅ በተደጋጋሚ የአይን ግጥጥሞሽ አንተ ጋር ከፈጠረች በፍቅርህ ተለክፋለች። በምታየው ነገር ተማርካለች። መማረኳን እንድታውቅላት ነው ደጋግማ የምታፈጥብህ። እባክህ ልብ በለው ፍቅሬን እያለች ነው። እባክህ እኔ ነኝ፣ እባክህ ወድጄሃለሁ፣ ትኩረት ስጠኝ እያለች ነው። አንዳንድ ወንዶች ግን አንዳንድ ጅል ወንዶች የሆነች ሴት ትኩር ብላ ስታየው የሆነ ስትከታተለው ባይን ሲነሳ አብራ ባይኗ የምትነሳ፣ ሲቀመጥ አብራ ባይኗ የምትቀመጥ ሴት ምን አባቷ ነው እንዲህ ያፍጣ የምታይ? ምን አባቷ ምን ከኔ ምን ፈልጋ ነው እንዲህ? ምንድናት ይቺ ደግሞ ሊሉ ይችላሉ። ጅል ወንዶች ናቸው ያን የሚያደርጉት። ኖ እሷ ስለወደደች እኮ ነው በእያንዳንዱ እንቅስቃሴ አይኗ አብሮ የሚንቀሳቀሰው። ስትጓዝ አብራ ባይኗ ትሸኛለች። ጂም እየሰራች ምናልባት እዛ ጂም ቤት ተደጋጋሚ ትመላለሳለች። አንተ ጂም የምትሰራበት ቤት እና አብራህ ነው የምትሰራ ስልህ በቃ እሷ ጂም እየሰራች ነው። ለእንደው ዝም ብላ አካሏ ነው ያለ፣ አእምሯ አንተ ጋር፣ አይኗ አንተ ጋር፣ ትኩረቷ አንተ ጋር ምናምን በቻለችው መጠን አንተ እንዲገባ በአይኗ እያደረገች ነበር። ግን አንዳንድ ጅል ወንዶች እንዳልኳችሁ ምን አባቷ ነው የምታፈጥብኝ? ምንድናት ደግሞ ይች ልትሉ ትችላላችሁ። ግን አይደለም። ሴት ልጅ ደፍራ መናገር አትችልም። ለምን? ባህላችን እንደዛ እንድናደርግ አይፈቅድልንም። የሆነን ወንድ ነው ለምሳሌ ባፈቅረው ደፍሬ ልጠይቀው በፍጹም አልችልም። እንዴት ብዬ ጠይቀዋለሁ? ለምን? ያደኩበት ቤተሰብ፣ ባህል፣ ጎረቤት ምናምን ያን እንዳደርግ አይፈቅድልኝም። አንዳንድ ሴቶች ሊያደርጉ ይችላሉ። በተለይ በአሁን ዘመን ያሉ ልጆች
ያን ነገር የማድረግ እድላቸው ሰፊ ነው። አሁኑ ወጣት ፈጣን ነው ለብዙ ነገር፣ ደፋር ነው፣ ስሜቱን ከመግለጽ አይቆጠብም። በቃ ስሜቱን ይገልጻል ምናምን። ግን ደግሞ በዛ ማህበረሰብ ውስጥ በእንደዚህ ባህል ወግ በምንለው ጥብቅ አድርጎ ባሳደገን ማህበረሰብ ውስጥ ይሄ ነገር ስለማይፈቀድ ክብሯን ያጣች ክብሯን የተነጠቀች ያክል ስለሚሰማት ላትጠይቅህ ትችላለች። እወድሃለሁ፣ አፈቅርሃለሁ ላትልህ ትችላለች። ግን በቻለችው መጠን በአይኗ ነገሮችን እየነገረች ነው። በአይኗ ግጥጥሞሽ ይሄ ካንተ ጋር አይን ግጥጥሞሽ ስታደርግ በጣም የመሽኮር ምናምን አይነት በአይኗ የምትከታተል ከሆነ ባገኘችው ትምህርት ቤት ውስጥ ሊሆን ይችላል እኮ እጅን ቤት ብቻ አይደለም መንገድ ላይም ሊሆን ይችላል። በአይኗ እንደዚህ የምትሸኝ ከሆነ የምትከታተል ከሆነ በአይኗ እቺ ሴት ወድሃለች፣ እቺ ሴት አፍቅራለች። ስለዚህ ምናልባት አላቅም ላትወዳት ትችላለህ እኮ አንተ። ግን ደግሞ ማፍቀሯን መውደዷን አንተን መፈለጓን አንተን መመኘቷን ታውቅበታለህ። ያኔ ምናልባት አንተም ከጅልሃት ፈልግሃት ተመኝታት ሊሆን ይችላል። ስለዚህ በእጅ ማስገባት ትችላለህ ማለት ነው እንጂ ትኩር ብላ ስላየችህ ይቺ ምን አባቷ ሆና ነው አፈጣ የምታይ ምን ፈልጋ ነው ከኔ ምን አይታብኝ ነው እያልክ እንትን የምትል ከሆነ ያ የጅል ወንድ የሞኝ ወንድ ፋራ የሚባለው አይነት ወንድ ባህሪ ያለው ወንድ ነው ያን የሚያደርገው። ስለዚህ ፋራና ጅል ወንድ አትሁን። ሶስተኛው ስላንተ ብዙ ታውቃለች፣ ለማወቅም ደግሞ ትፈልጋለች። ስለ ሙያህ፣ ስለ ስራህ፣ ስለ ቤተሰብህ፣ ስላንተ በአጠቃላይ ብዙ የምታውቅ ከሆነ ይቺ ሴት ክትትል እያደረገችብህ ነው ማለት ነው። ዝም ብላ ደግሞ ክትትል አታደርግብህም። የሆነ ጉዳይ ቢኖራት ነው እንጂ ማህበራዊ ሚዲያን ስታሰስ ነው የምትውለው። እየተከታተለችህ ታይሃለች። ላይክ ላታደርግ ትችላለች፣ ግን በሚገባ ደግሞ ታይሃለች። ምን እንደምትወድና ማንን እንደምትጠላ ሁሉ ነገርህን ልትነግረህ ትችላለች። እኔ እንደዚህ ወዳለሁ፣ እኔ እንዲህ እላለሁ ሳትላት አንተ እሷ ምን እንደምትወድ ምን አይነት ነገር እንደሚያስደስትህ ምናምን እያንዳንዱ የቤተሰብህን አባል በቁጥር ልትነግር ትችላለች። ይህ ለምን ሆነ ብለህ እንዳትገረም፣ ስለምትወድ ነው። ፍላጎቷ አንተ ጋር ስለሆነ ነው፣ ስለምትፈልግ ነው። ፍላጎት ስላላት በቅርብ የሆነ አንተን ትከታተልሃለች። ምናልባት በቅርብ ከአንተ ጋር ሴት ጓደኛ ሊኖርህ ይችላል። ጀስት ጓደኛ ስል ዝም ብሎ ፍሬንድ፣ ወንድ ጓደኞችም ሊኖርህ ይችላሉ። ከነሱ ስለአንተ በጣም ብዙ ነገር ታጣራለች። ለምሳሌ የትምህርት ቤት ጓደኞችን ይሄ ልጅ በጣም ነው የሚያስጠላኝ፣ በጣም ነው የምጠላኝ፣ ሲደብር ባህሪው ደስ አይልም አይደል፣ የሆነ አይነት ባህሪ ያለበት ነጭናጫ ነገር ይመስለኛል እያለች ከጓደኞችህ ስላንተ ብዙ መረጃ ትወስዳለች፣ ብዙ መረጃ ትቃርማለች። ይሄ የሆነበት ምክንያት ስለጠላችህ አይደለም፣ ስለምትወድህ ነው። የሆነች ሴት ስላንተ ብዙ ታውቃለች ማለት አንተን ወድሃለች ማለት ነው፣ አንተን አፍቅራሃለች ማለት ነው እንጂ ስታስበው ስላንተ ዝም ብላ መረጃ እንዴት ልታውቅ ትችላለች? ወይም ደግሞ ስላንተ ስለአንድ ሰው ዝም ብላ መረጃ ማጣራትና ማወቅን ለምን ትፈልጋለች? ምናልባት አብሮ ከሚሰራ ሰው ጋር ይሄ ቀርባ የሆነ ልጅ እኮ በጣም ነው የሚደብረኝ፣ አንድ መስሪያ ቤት እየሰራችሁ ጓደኛህን ይሄ ልጅ በጣም ነው የሚያስጠላኝ፣ ጓደኛ በጣም ጉረኛ ነገር ነው፣ ምን አይነት ባህሪ ነው ያለው ምናምን ብላ ጠጋ ብላ ልታጣራ ትሞክራለች። ስለምትወድህ ስለምታፈቅርህ እያንዳንዱን ነገር ስላንተ ማወቅ ስለምትፈልግ ቀድማ አንተ ሳትግባባት ወይም ደግሞ ከአንተ ጋር ምንም አይነት ግቡቡነት ሳይኖራችሁ ምንም አይነት ሰላምታ ሳይኖራችሁ እሷ ግን ስላንተ በጣም ብዙ እጅግ በጣም ብዙ ነገሮችን አውቃ ታገኛታለህ። ይሄ የሚሆነው ስለምትወድህ ስለምታፈቅር ነው። በጣም ስላንተ ማወቅን ትፈልጋለች። በጣም ነው የምትጓጓ። ከዛም በዘለለ ደግሞ ለማወቅ ከመጓጓትን ባለፈ ብዙ አውቃ ታገኛታለህ። ይሄ ሆነም ስለምታፈቅር ስለምትወድ ነው። አንድ ሰው ያለምንም ምክንያት ያለምንም ጉዳይ ስላንተ ማጣራትና ስላንተ ማወቅ አይፈልግም። ለምን? ምን አለው ካንተ? ጉዳይ ከሌለው ካንተ የሆነ ነገር ካንተ የሚፈልገው ነገር ከሌለ ስላንተ ማጣራትም ማወቅም አይፈልግም። እነዚህ ሶስት ነገሮች ሴት ልጅ እንዴት እንደምታፈቅርህ ወይም ደግሞ ስታፈቅርህ ብቻ የምታደርገው ነገር መሆኑን ማወቅና መገንዘብ ይኖርብሃል። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ጊዜ